ምክንያት ሆናችሁናል። እንግዲህ ተስፋችን ደግሞ እስከ ፍጻሜው እንዲያመር የተጀመረውን ጥረት የተጀመረውን ርብርብ እስከ ፍጻሜ ድረስ ሁሉም በዚሁ አጠናክሮ እንዲቀጥልና ልጃችንን በእጃችን እስክናገኝ ድረስ ሁሉም የቻለውን ከማድረግ ወደ ኋላ እንዳይል አሁንም አድራ ማሳለፍ ፈልጋለሁ። እንዲሁም ደግሞ ላደረጋችሁ ትብብር ላደረጋችሁ ሁሉ በጣም ከልብ የመነጨ በፈጣሪ ስም እናመሰግናለን። እንግዲህ ያለው እንቅስቃሴ ተስፋ ሰጪ ነው። በጣም ያፈቀደ እየሰማን ነው። ስልክም እየተደወለልን ነው በየቀኑ። እኛ አለ የሚባለው መረጃ አለ የሚባለውን የሰነድ መረጃዎች እየሰጠን እንገኛለን። ግን ከምንም በላይ አሁን ይሄ ሚዲያ የአንበሳውን ድርሻ የያዘ ስለሆነ ሁሉም የሚዲያ ባለቤቶች መጀመራችሁ ልክ አጠናክራችሁ እንድትቀጥሉ ያው አደራ ማለት እንፈልጋለን። በጣም ጥሩ። እንግዲህ አሁን ወንድሞቼ እነ ሙነወርና አሲያ እነ ኡስታዝ ዚዙ ሁሉም ተስፍሽ አለ፣ አቡ ኢምራን አለ፣ ሙቤን በዛ በኩል አለ፣ ሞያ አለ። እስካሁን እንግዲህ ቢያንስ ስንት ቀናችን ነው ሙኔ? እስኪ አስታውሰኝ። 9 ቀናችን፣ 9ኛ ቀናችን ነው። በዚህ 9 ቀን እንግዲህ በትክክለኛው የተነየተ ብዙ ብር አለ። አሁን ደግሞ በአካውንቱ ያለው ትክክለኛ አማውንት በዚህ ሰዓት በአካውንታችሁ ላይ የገባው ሙሉ ብር ስንት እንደሆነ እንድታሳውቃቸው ፈልጌ ነው። እሺ፣ አመሰግናለሁ። ያው ከምንም በላይ በዚህ ሳምንት ትልቅ የሆነ እገዛ ተደርጎልን ትልቅ የሆነ ገቢ የገባበት ሳምንት ነው ማለት ይቻላል። ምናልባት እኛ አካውንት የከፋት ነው ኦልሞስት ወደ 2 ወር ቢሆንም አሁን ግን በዚህ 9 ቀን ውስጥ በዚህ ሳምንት ውስጥ ብቻ ወደ 9.5 ሚሊዮን ብር ነው አጠቃላይ ኖርማሊ አካውንታችን ላይ ገቢ የሆነው። አልሐምዱሊላህ። ሳምንት ከዚህ 9 ቀን በፊት ደግሞ ድምር አጠቃላይ ካለው ጋር ደግሞ ሲነጻጸር ወደ 10.6 ሚሊዮን ብር ነው አሁን እንዳለ ከረንት ባላንስ የሚያሳየው። አላሁ አክበር፣ አላሁ አክበር፣ ማሻአላህ። ስለዚህ 1/5ኛውን አሟልተናል ማለት ነው። ትክክል፣ በትክክል። ስለዚህ 4/5ኛ ይቀረናል። ስለዚህ በቀጣይ ደግሞ ስንቀጥል ኢንሻአላህ ነገሮች ይሟላሉ ብለን እናስባለን። ይሄ እንግዲህ የሳውዲ አረቢያውን አካውንት ሳያካትት ነው። አያካትትም። ሁለተኛ ደግሞ ገና ያልተፈጸሙ አዳሪ ንያዎች አሉ። እነሱን ኢንሻአላህ ወደዚህ አካውንት እንድታስገቡ ስንል በአላህ ፍቅር እንጠይቃለን። እንደምታዩት በ9 ቀን ብቻ ከ9.5 ሚሊዮን ብር በላይ እንዲሁም ደግሞ ከመጀመሪያው ቀን ጀምሮ ደግሞ እስካሁን ድረስ ደግሞ ወደ 10.5 አካባቢ ሚሊዮን ተሰባስበዋል፣ መሰባሰብ ችሏል ማለት ነው። ይሄ እንግዲህ በሚገርም ሁኔታ ወላሂ አሲያ እንቅልፋታ፣ ሙቤ እንቅልፋቶ፣ ዙዙ፣ ኡስታዝ አቡ ኢምራን፣ አሚራ፣ ተስፊሽ ሁሉም ወንድሞች፣ ኡስታዝ መሐመድ ሙቤ ራሱ ሳይቀር እንቅልፍ በማጣት ትልቅ መስዋዕትነት በመክፈል እኔ ወላሂ ትላንትና አይኔን ነው መክፈት ያቃተኝ፣ አይኔን ከድካም የተነሳ አሁን ዛሬ ራሱ እያመመኝ ነው። የሚገርማችሁ ሌሎችም እንደዛ። ይሄ ሁሉ ተሳክቷል። ይሄ ቀላል ነገር አይደለም። ይሄ ለሌላ ወላሂ በዚህ ሰዓት ቀላል ነገር አይደለም። የተስፋ ምንድን ነው የሚባለው? ፍላጻ ነው የሚባለው? ወጋገን ነው የሚባለው? እንደዛ ነገር ነው። ሆራይዝን ነው ለሷ እና ኢንሻአላህ ይሄ ሆራይዝን ፉልፊል ሆኖ ሰንሴት እስከ ሰንሴት ድረስ ፍሮም ሰንራይዚንግ ቱ ሰንሴት ድረስ ከፀሐይ መነሳት እስከ ፀሐይ መግባት ድረስ የሚሆን ይሆናል ብዬ በጣም ተስፋ አደርጋለሁ። ኢንሻአላህ ይበራል በህይወቷ ላይ። ማስተላለፍ የምትፈልገው ነገር ካለ በመስጨረሻም፣ እንዲሁም ደግሞ ያው ክፍለ ሀገር እንደመሆነ መጠን በዚህ ሰዓት መሽተዋል ተኛላችሁ አውቃለሁ። እንዲደረግ የምትፈልጉት ነገር ካለ አቅጣጫዎች ካላችሁ እስኪ ይሄን ነገር ማለት የምትፈልገው ነገር ካለ ብትል። እሺ፣ እድሉን ስለሰጣችሁኝ በጣም አድርጌ አመሰግናችኋለሁ። ዳግም ምናልባት ቀጣይ ቢስተካከል ቱሉረቲ መሌ የሮ ሁንዱማ ገረዱ ባላሎን ሀፌ ጎንኮማ አርካን ቀበኔራ ኢፋ ለማ ገዴሙን ሂንጅሩ ዮሙ ኦሉማ ለእኛ ራሱ ባታስረዱ አላህ ያውቃል ያላችሁበትን እህቶቼ ወንድሞች፣ ከአላህ ነው የምታገኙት። ጀዛኩም አላሁ ተዓላ ኸይር። የምንጠቀምበት ያድርገን በራህመቱ በእዝነቱ። ያሚን ቴንኪው። በጣም እናመሰግናለን። እሺ
አንዴ ታቡን 300,000 ያስገቡት። እኔ ምን ላድርግሽ ትይዙኝ አንቺ እዚህ ጋር ሁኚ እንዴት ትደረጊ? ታቡ በጣም ወሳኝነት አለው። የላ ኮፒ ሊንኩን ስንት ነው? ኮፒ ሊንኩ 1900 ኮፒ ሊንኩም አንዴ ግን እናስገባው ሁላችንም እንስራ። እኔም እየሰራው ነው ይኸው እዚህ ጋር በሌላ እኔ ራሱ ቆይ ሊያ አንዴ እኔ ጋር የሚሰሩትን እንገራቸው። ቆይ ሳሙ ከርታታ የማይበጅሽን ከራተት አሚን ያ ረብ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ? አሲያ እንዴት ነሽ? ሁላችሁም ደህና ናችሁ? ማሻአላህ ተባረከላህ ይላል። አልሐምዱሊላህ። ምን አልሽን ሰሙ? ሳሙ ሚዩቱን ክፈችና አውሪ። ማሚ አታቆላምጥ ችግር እንዳፈጥር በኋላ የሰው ኧረ ምን አርኩ? ስሙ ራሱ እንደዛ ነው የሚለው። ዙዙ ጌታዬ ኧረ አላቆላመጥኩም። ሰሙ ነው ችግር እንዳይፈጥር ብዬ። ማሻአላህ አላህ ይጨምርላችሁ። አሚን ያ ረብ العالمين። አለው እኮ ከጎናችሁ ነኝ። ምንም ከእናንተ ጋር ባልሆንም መርሐባ የእናንተው ነኝ፣ ቤተሰብ ነኝ። መርሐባ ሁዘይፋ። በዚህ አጋጣሚ አሲያ በጣም ነው የምወድሽ፣ በጣም ነው ማከብርሽ። አላህ ይውደድሽ፣ አላህ ይጠብቅሽ፣ ልጆችንም አንቺንም። የምር ወላሂ ላዚም በጣም ነው የምወድሽ ከምነግርሽ በላይ ማለት ነው። እኔ እንጃ ቢስሚላህ። ሱዚዬም እንደዛው ታዲያ ነበር ለሰው ብቻ መርሐባ እንዳይሞት ሱሱ እኔና እህቴ 150 ድርሃም ነይተናል እያለችን ነው። መርሐባ ማሻአላህ። ኢክሩ ደግሞ ተጀመረ ኢንሻአላህ በኢትዮጵያ 3000። አዎ መልሰን እኮ ነው የገባ ነው። 3000 በኢትዮጵያ ነይቻለሁ ብላለች። ኢንሻአላህ ዙዙ ታች ወርዳለኝ። አቡ ሰሚራ አቡ አሚራ አለ የሰማኝ ነው። السلام عليكم ورحمة الله وبركاته. ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? የሰማው ነው። ورحمة الله وبركاته. طيب أبو أميرة معلش أنا في كذا واحد إداريين هنا في أديس أبابا. تمام سمعت إنك هنا في أديس نبغى نتواصل معك، وفي ناس من حقين اسمه العماير، يعني ناس شغالين كذا، فلو ردت علي الخاص وتقابلنا يكون أصرف. حلو خلاص انتهى. برسل لك رقمي الخاص ونتواصل ودق عليك الصباح ان شاء الله. حدد معك موعد يا الصباح انت عارف بكره جمعه نتقابل بعد الظهر ان شاء الله. خلاص اتصل عليك قبل الظهر، اتصل عليك عشان اخذ مكانك. خير ان شاء الله. طيب يلا شدوا حيلكم، الله يعطيكم العافيه. آسيا ابشري. ተገባ እስቲ አቡ አሚራ እንዲ ታፕታፑና 5000። السلام عليكم። መኪና ላይ ሆኜ እኮ ወደ ቤት እየገባው ዛሬ አምስቼ ነው ከቢሮ የወጣሁትና ቢሮ ከተከፈተ በኋላ ዝም በል ያውራል። ደውዬልህ ነበር በተደጋጋሚ ነው የደወልኩልህ። ስልክ ሪጀክት እያለ ነበረ። ስልክ ይዛሃል ብዬ ነው የተውኩት። በውስጥ እናወራለን። አይ ተቆጣሽ ዛሬ አሱ ሰላም አለይኩም አላህ ይጠውል ዑምርክ ኢንሻአላህ። ስቆጣ ደግሞ ማሻአላህ አለ على كل حال ان ابشروا جمرون ያለው ሚዩት አርቂ ወኔ እንዴት ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያንተን ድምጽ የሚፈልጉ ሰዎች አሉ። እስቲ እኛን እኮ ሰለችን ታፕታፕ አስደርጋቸው እስቲ ትንሽ እንትን በል። በትልቁ አርጊው ሁዘይፋንም አናግረው አቡ አሚራ። እሺ ምን እያደረኩ እንደሆነ ታውቃለህ? መዲና 1000 ድርሃም ማሻአላህ 1000 ድርሃም ጽፌዋለሁ። መዲና ምንድነው ደግሞ? ይሄ ደግሞ እናንተ ጋር እያወራን እየሰራሁ ነው። ኸይረን ነው ይሄን እየሰራሁ ነበር። ሁዘይፋ አህለን ወሰህለን እንኳን ደህና መጣ። አብሽሩ ፋበሉ አለሁኝ እኔ። እሺ ሀባይቢ
በውስጥ አውራኝ። አሰላሙ አለይኩም አይመን፣ በውስጥ አውራኝ። እሺ እፈልጋለሁ አንተን ራሱ። እሺ በውስጥ አውራኝ። እሺ ልጆች አህባቢ ፊላ ኢንሻአላህ። እኔ አማርኛ አልችልም፣ ትንሽ ሞክራለሁ። ከዚህ አኽላቅ በጣም አሪፍ ነው ኢንሻአላህ። እኔ አማርኛ አልችልም ኢንሻአላህ። ብሬክ ወሬ አፋን ኦሮሞ ዘይተን እኔ አፋን አማርኛ በእኮ ከዱ ተከረብ ልጆቻን ስንጃላዳ akkasuma daawaa obboleeyyan keenya warroottan afaan oromootiin godhan akka siyaafaa namoota tokko kanneen beeku ni jira. Sababa kanaatiif seenee hedduu tokko isinirraa jaaladheen illeen hedduu tokko waan inni isin jaallatana duratti illee yoon dhagee akkasumatti inshaallah barnoota illee walirraa fudhachaa shabaaba diinal islaam hammaan tana diinii irra guddachuu jiru tokko waan hin ta'eef kanaaf inshaallah baarakallahu fiikum rabbiin isinirraa haa jaallatuun isinin jaa obboleeyyan kiyya inshaallah warri afaan oromoo beekanii kan godhuufi dandeessa waan ta'eef. أبشر بليسك أبشر 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 أيه الرب. السلام عليكم. وعليكم السلام. منو انتن بطربان يالشين يكون دقبو بسلام نو እናንተ ግን መለመና ያበቃችሁም እንደ ቤት ማለት السلام عليكم ከተባለ بأحسن منها ما رديت سلامي حتى أنا سلمت عليك قلت السلام عليكم مفروض تقول يا أختي العزيزة وعليكم السلام. أنا قلت كلمة واحدة بس شو قلت لك؟ قلت لك لحظة اتصل فيني أحكيني هيك قلت. أنا ما تكلمت شيء ثاني صح ولا لا أيمن أنت؟ وصو ما تقبل الكلام لأنه قلبك عارف ليش أنا بدي إياك، لأنه قلبك عارف أنا ليش قلت لك اتصل فيني داخل. مشان هيك ما تقبل الكلام. أوكي المهم اشتغل الحين شغلك. يلا اشتغل يا ابو ايمن. አሁን ገና ነው ወአለይኩም ሰላም ማለት የሚችለው። እስካሁን እኮ ጧ ያርገችኝ እኮ ወአለይኩም ሰላም። እሺ ሙኒ በነገራችን ላይ አፉ በሉኝ። ትናንትና ለሙነወር ነግሬው ያለው ደክሞኝ ገብቼ ነው የተኛሁት። አሁን ይኸው ስራ አሁን የገባሁት ከስራ እንደገባሁ ወላሂ ወዲያው ነው ወደ እናንተ ጋር የመጣሁት። ልብስ አውላለኩም። ሽክራን። ምን ላይ ናችሁ ሙኒ? አሁን እስቲ ገና እየገባን ነው። ወደ ንያዎችም የተወሰነ ንያዎች ተመዝግበዋል። እየተነየተ ነው። እስቲ የሚነዩትን በመጥራት ታፕታፕ እንዲያደርጉ ማድረግ ያለውን ነገር ደግሞ ሞር አንተ ታች ላይ ነው ያለው። እንደው ቅድም ሪካርድ አድርጌልን ነበር። እንደው ወንድሟ ቤተሰቧ እንዲመጣ ብታረግልን ብዬ ነበር ከቻልክ። አምሺ የእነሱ መኖር ብዙ አድቫንቴጅ እና ብዙ ነገር ስላለው ነው። ከጉዳዩ ባለቤት ሲነገር እና ከኔ እናንተ ሲነገር ይለያያል። እንትሩ ፓወሩ ማለት ነው። ገብተዋል። ያሉት አፕዴቶች ምን ይመስላሉ? አሁን ያሉትም እንደገና ያሉትም ነገሮች ምናምን ብትነግረን ስለሆነ። እሺ እኔ ዛሬ አንድ ነገር ያጋጠመኝ ልንገራችሁ። ሶሪ አይመኑ በል ጨርስ። እኔ አለው ታችነኛ ዛሬማ በግድ ተይዟል። ዛሬ በነገራችን ላይ እንግዳ ነበርኩኝ። በዚህ አጋጣሚ የሚንበር ቲቪ የክብር እንግዳ የሚንበር ቲቪ የክብር እንግዳ ነበርኩኝ። ኢንሻላህ ኢንተርቪው አድርገውኛል። የውመል አሀድ እሑድ ቀን ኢንሻላህ በቲቪም በዩቲዩባቸውም ይለቀቃል። ሙሉን ተከታተሉታላችሁ። አጋጣሚውን የፈለግኩበት ያው እነሱ በክብር እንግዳ ሲጠሩኝ ስለ ሌላ ጉዳይ ለማስታወስ ነው። የሌላ ጉዳይ ያው ሞር ተደራሽነት ይኖረዋል ብዬ አስባለሁ። አካውንታቸውን ልኬላቸዋለሁኝ። ከቡታጅራ የቀረጽኳቸውን ቪዲዮዎችንም ልኬላቸዋለሁ። ኢንሻላህ በቪዲዮቸው አያይዘው ያወጡታል ብዬ አስባለሁኝ። ትልልቅ ኡስታዞች፣ ትልልቅ የሃይማኖት አባቶች የሚከታተሉ ቻናልና ቲቪ ስለሆነ ሞር ቤኔፊት ይኖረዋል ብዬ አስባለሁኝ። እንግዲህ አላህ ሱብሃነሁ ወተዓላ የምናደርጋቸውን ስራዎች በኸይር ከምንሰራቸው ከሚቆጠርላቸው አድርገን አብሽሩ አለሁኝ ከጎናችሁ ነኝ። ምን አስተላለፍክ? በአላህ ግን ለእኛ ስደተኞች ወፍራም ናቸው ነጭ ናቸው ብሎ ተናገሩ። ምን አልክ? የላ ሻይ መኒታ ማሻላ ደስ ይላል። አቡ እንኳንም ቀረ። በነገራችን ላይ ልክ አሁን እንደገባው አሲያ ቀለበ ስታደርገኝ ምን እንደመጣ ታውቃለህ? ጭንቅላቴ ላይ ፈርቻለሁ ሰው ሁሉ ፈሪ ነው የሚለው ነገር ነው። የላ እሺ
ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወረሕመቱላሂ ወበረካቱህ። ውዶቼ እንደምናችሁ ደህና ናችሁ? ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። ሙቤን ለመጋበዝ ሞከርኩኝ፣ ቢዚ ነው እዛ። ኧረ እንግዲህ እንትን ይበለው ችግር የለም። አዎ እሱም እዛ ይበልና እዚህ እንግዳውስ እኛ እዚህ ሁላችሁም አንዴ ማስታወሳችሁ መልዕክት አለኝ። ሁላችሁም አዳምጡኝ። እዚህ ጋር ብዙ መልዕክቶች እየተጻፉ ነው። እንትን አካውንት አስቀምጡ የሚሉ አሉ፣ ብዙ ንያዎች አሉ። ኮሜንት የሚያነብ ግን የለም። ለዚህ ነው አስገብኝ። ሹክራን ዙዙ አስገብተሽኛል። ዙዙ ቴንክ ዩ። እኛ አንዳችን ወርደን አካውንቱን ደግሞ ለጥፉት። እንደዛ እየገባን ይሄን አድርግ ወንሳ ሀብና ወርዋና ባር ፈለጋችሁን እናውዱኝና ኦኬ ከስር የተጻፈ ነው። ሰዎች አካውንት አስቀምጡ። ብዙ ሰው እየጠየቀ ነበር፣ ማንም አላነበበም። ፕሮፋይላችን ስር አለ አካውንት ጃፈር ሁላችን ማለት ነው። እሺ አሁን ወደ ስራ ልንገባ ነው። እኔን አንዴ መልሽና ትንሽ ሞቅል አድርገው በዚህ ድምፅ እስኪ ደክመኝ። እሺ እኔ በዱዓ ልጀምርላችሁና ከዛ እኔ ወርጄ ኡስታዝ የእሱ ዱዓ ይፈልጋል። ዝም ብሎ አይባክንም። የሚነይት ሰው አጫጭር ዱዓ ረዥም ሳይሆን ለታይም አክለ ጠረጠራ ያለ ዱዓ ታደርጋላችሁ። እኔ ስም ጠራለሁ። የላ ሀባይቢ ስም ጠራለሁ። የላ አሁን የሚነይት ሰው ስም ጠራለሁ። ቢስሚላህ ምናወር ኩን እህት ወንድሞቼ እኔ 500 ሪያል ነይቻለሁ። ባሌ ሞቶብኛል። አሁን በቅርብ ቀን ነው እዚህ ስደት ላይ ነው ያለሁት። ዱዓ አድርጉልኝ ትላለች። ኩን ፈየኩን ምነወር በአፍህ ተናገር። አካውንቱን ለአላህ ስትል ብዙ ሰዎች ስላሉ ይጽፋሉ። አንዴ ንገራቸው። እሱ አካውንቱን ስላለ ምን ስራ አለ ምናምን ቢባል የማያውቁ ልጆችም ስላሉ አንዳችሁ ተናገሩ፣ በአፋችሁ ተናገሩ። አንዳችሁ ቴንቶስ ይሄ ነገር ፎከስ መደረግ አለበት። እሺ አካውንት ማለት ነገራችሁ አድምጡ። እሺ ታውቀዋለህ? ተናገር። እኔ ሸም ልጅ አለሁ። ስሙኝማ በአፌ ልንገራችሁ። ቁጥር መጻፍ ለምትፈልጉ 1057 10 65 0 65 ቀላል ነው በጣም። እደግምላችኋለሁ። እንግዲህ በየ2 ደቂቃ አንዳንድ ሰዓት ላይ በቃ ጨምሩ። እናንተ አትጻፉ፣ ሁላችሁም አትጻፉ። የራ ይዘጋብናል እዴ። አትጻፉ፣ አካውንቱን እንዳስቡት። አንዳንዴ በመሀል ማለት ትለቁታላችሁ። ሙነወር አንዴ አተልኩኝ። አንዴ ሙኒ የላ ቀይሪ። እኔ ትንሽ ማድረግ ትወዳለች እሷ፣ ግን አንተ ትልቅ አድርገኝ። ቆይ የላ ዛሬ አሞኛል። ማሊ ክልቅ ዳርማ ተስፍሽን መጥቷል። ተስፍሽን ተቀበሉት። ቀልቤ ገና እኔ ግን ቆይ 1000 ስገባ ነው የምናገረው። እስካሁን 25 ነኝ እኔ። ፖይንቴ 1000 ስገባ እናገራለሁ። ኦኬ በጣም ደስ የሚል ነገር ነው ያለኝ። በጣም ጎን ላይ አስቀምጠው 1000 ሲገባ ብሏል። ካልገባ እንግዲህ ሳትናገር ትወርድ እንደሆነ እናያለን። ምን አወር ቦታ ላይ ውልና ስራ ወደ ስራ 1000 ሲገባ ሁላ ሰው ተቀምጦ እኔ እናገራለሁ። ምን አወር ነው የላ ይናገር የላ ያርግልኛል። ያላ አሱ ዛሬ እንዴት ነው? በኸይር ነው አሱ ዛሬ? የሌላ ወንድም ይገኛል። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ሁሉ ሰላም ነው። እናንተ ጋር ሁሉ ሰላም ናችሁ? ሁሉ አማን ነው ወላሂ አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁ እናንተ ጋር? እንዴት ነው ያለው ነገር? እስኪ ትንሽ ነገር በለን እስኪ። እሺ ጥሩ አመሰግናለሁ። እንግዲህ ያው በመላው ዓለም በሚገኙ ደጋግ ወገኖቻችን በሙሉ እንግዲህ ለዛሬዋ ተስፋ እንድንደርስ ምክንያት ሆናችሁናል። እንግዲህ ተስፋችን ደግሞ እስከ ፍጻሜው እንዲያምር የተጀመረውን ጥረት የተጀመረውን ርብርብ እስከ ፍጻሜ ድረስ ሁሉም በዚሁ አጠናክሮ እንዲቀጥልና እህታችን ልጃችንን በእጃችን እስክናገኝ ድረስ ሁሉም የቻለውን ከማድረግ ወደኋላ እንዳይል አሁንም አድራ ማሳለፍ ፈልጋለሁኝ። እንዲሁም ደግሞ ላደረጋችሁ ትብብር ላደረጋችሁ ሁሉ በጣም ከልብ የመነጨ በፈጣሪ ስም እናመሰግናለን። እንግዲህ ያለው እንቅስቃሴ ተስፋ ሰጪ ነው። በጣም ያፈር እየሰማን ነው።
ስልክም እየተደወለልን ነው በየቀኑ እኛ አለ የሚባለው መረጃ አለ የሚባለውን የሰነድ መረጃዎች እየሰጠን እንገኛለን። ግን ከምንም በላይ አሁን ይሄ ሚዲያ የአንበሳውን ድርሻ የያዘ ስለሆነ ሁሉም የሚዲያ ባለቤቶች መጀመሪያችሁ ትልቅ አጠናክራችሁ እንድትቀጥሉ ያው አደራ ማለት እንፈልጋለን። በጣም ጥሩ። እንግዲህ አሁን ወንድሞቼ እነ ሙነወርና አሲያ እነ ኡስታዝ ዚዙ ሁሉም ተስፍሽ አለ፣ አቡ ኢምራን አለ፣ ሙቤን በዛ በኩል አለ፣ ሞያ አለ። እስካሁን እንግዲህ ቢያንስ ስንት ቀናችን ነው ሙኔ? እስኪ አስታውሰኝ። 9 ቀናችን፣ 9ኛ ቀናችን ነው። በዚህ 9 ቀን እንግዲህ በትክክለኛው የተነየተ ብዙ ብር አለ። አሁን ደግሞ በአካውንቱ ያለው ትክክለኛ አማውንት በዚህ ሰዓት በአካውንታችሁ ላይ የገባው ሙሉ ብር ስንት እንደሆነ እንድታሳውቃቸው ፈልጌ ነው። እሺ፣ አመሰግናለሁ። ያው ከምንም በላይ በዚህ ሳምንት ትልቅ የሆነ እገዛ ተደርጎልን ትልቅ የሆነ ገቢ የገባበት ሳምንት ነው ማለት ይቻላል። ምናልባት እኛ አካውንት የከፋት ነው ኦልሞስት ወደ 2 ወር ቢሆንም አሁን ግን በዚህ 9 ቀን ውስጥ በዚህ ሳምንት ውስጥ ብቻ ወደ 9.5 ሚሊዮን ብር ነው አጠቃላይ ኖርማል አካውንታችን ላይ ገቢ የሆነው። አልሐምዱሊላህ። ሳምንት ከዚህ 9 ቀን በፊት ደግሞ ድምር አጠቃላይ ካለው ጋር ደግሞ ሲነጻጸር ወደ 10.6 ሚሊዮን ብር ነው አሁን እንዳለ ከረንት ባላንስ የሚያሳየው። አላሁ አክበር፣ አላሁ አክበር፣ ማሻአላህ። ስለዚህ 1/5ኛውን አሟልተናል ማለት ነው። ትክክል፣ በትክክል። ስለዚህ 4/5ኛ ይቀረናል። ስለዚህ በቀጣይ ደግሞ ስንቀጥል ኢንሻአላህ ነገሮች ይሟላሉ ብለን እናስባለን። ይሄ እንግዲህ የሳውዲ አረቢያውን አካውንት ሳያካትት ነው። አያካትትም። ሁለተኛ ደግሞ ገና ያልተፈጸሙ አዳሪ ንያዎች አሉ። እነሱን ኢንሻአላህ ወደዚህ አካውንት እንድታስገቡ ስንል በአላህ ፍቅር እንጠይቃለን። እንደምታዩት በ9 ቀን ብቻ ከ9.5 ሚሊዮን ብር በላይ እንዲሁም ደግሞ ከመጀመሪያው ቀን ጀምሮ ደግሞ እስካሁን ድረስ ደግሞ ወደ 10.5 አካባቢ ሚሊዮን መሰባሰብ ችሏል ማለት ነው። ይሄ እንግዲህ በሚገርም ሁኔታ ወላሂ አሲያ እንቅልፋታ፣ ሙቤ እንቅልፋቶ፣ ዙዙ፣ ኡስታዝ አቡ ኢምራን፣ አሚራ፣ ተስፊሽ ሁሉም ወንድሞች፣ ኡስታዝ መሐመድ ሙቤ ራሱ ሳይቀር እንቅልፍ በማጣት ትልቅ መስዋዕትነት በመክፈል እኔ ወላሂ ትናንትና አይኔን ነው መክፈት ያቃተኝ፣ አይኔን ከድካም የተነሳ አሁን ዛሬ ራሱ እያመመኝ ነው። የሚገርማችሁ ሌሎችም እንደዛ። ይሄ ሁሉ ተሳክቷል። ይሄ ቀላል ነገር አይደለም። ይሄ ለሌላ ወላሂ በዚህ ሰዓት ቀላል ነገር አይደለም። የተስፋ ምንድን ነው የሚባለው? ፍላጻ ነው የሚባለው? ወጋገን ነው የሚባለው? እንደዛ ነገር ነው። ሆራይዝን ነው ለሷ እና ኢንሻአላህ ይሄ ሆራይዝን ፉልፊል ሆኖ ሰንሴት እስከ ሰንሴት ድረስ ፍሮም ሰንራይዚንግ ቱ ሰንሴት ድረስ ከፀሐይ መነሳት እስከ ፀሐይ መግባት ድረስ የሚሆን ይሆናል ብዬ በጣም ተስፋ አደርጋለሁ። ኢንሻአላህ ይበራል በህይወቷ ላይ። ማስተላለፍ የምትፈልገው ነገር ካለ በመስጨረሻም፣ እንዲሁም ደግሞ ያው ክፍለ ሀገር እንደመሆነ መጠን በዚህ ሰዓት መሽተዋል ተኛላችሁ አውቃለሁ። እንዲደረግ የምትፈልጉት ነገር ካለ አቅጣጫዎች ካላችሁ እስኪ ይሄን ነገር ማለት የምትፈልገው ነገር ካለ ብትል። እሺ፣ እድሉን ስለሰጣችሁኝ በጣም አድርጌ አመሰግናችኋለሁ። ዳግም ምናልባት ቀጣይ ቢስተካከል ብዬ እንደ ቤተሰብ እኛ የያዝነው ሀሳብ ምንድን ነው? ኢንሻላህ እንግዲህ ሁላችሁም በየሚዲያዎቻችሁ ባድረጋችሁ ትግል ብዙ ንያ ብዙ ቃል የገቡ ወገኖቻችን አሉና በገቡት ንያና ቃል መሰረት በተቻለ መጠን ጊዜው እየሄደብን ስለሆነ ጊዜው በጣም ሳናቀው እየተገባደደ ስለሆነ በተቻለ መጠን የነየቱትን ንያ ወይም ያቀዱትን የገቡትን ቃል ወደ ተግባር እንዲፈጽሙ በተቻለ መጠን በአላህ ስም በፈጣሪ ስም እጠይቃለሁኝ። እንዲሁም ሁሉም በየሚዲያው በተላለፉ መልእክቶች የሚደረጉ ማስተካከያዎችን እኛም ተቀብለን ተግባራዊ የምናደርግ መሆኑን ቃል ለመግባትም ፈልጋለን። ከዚህ ጎን ለጎን ደግሞ አንዳንድ ተጨባጭ ያልሆኑ መረጃዎች የሚለቁ አካላቶች አሉ። ይህ መረጃ ምንድን ነው? ከእኛ ከሌላ ቤተሰብ እውቅና ውጪ፣ ከኤምባሲ ውጪ፣ ከኮሚቴዎች ውጪ ኤምባሲ መረጃ የሚለቁ አካላት ስላሉ
ይህ ምንድነው እንደዚህ ሞልቷል እንዲህ ነው ያልተጣራ መረጃ እየለቀቁ ስለሆነ እባካችሁ በአላህ ስም በፈጣሪ ስም ይሄ ያልተጣራ መረጃ እንዳይለቀቅብን በአላህ ስም እንዲቆም እንጠይቃለን። ሌላው ማንኛው ለሚደረገው ስራ እኛ እንደዚሁ ፕሮግራም ጠብቀን መግለጫ ከኮሚቴው ጋር ሆነን መግለጫ የምንሰጥ ይሆናል። መግለጫ ከመሰጡ በፊት ግን ምንም አይነት መረጃ ልጃችን ሌላ የሚጎዳት መረጃ እንዳይለቀቅ አደራ ለማለት እንፈልጋለን። አመሰግናለሁ። በረካውን ወንድሜ ጥያቄ መጠየቅ የምትፈልጉት አለ ከመካከላችሁ ኡስታዝ ወይም ከወንድሞቼ? ጥያቄ ሳይሆን የቤተሰቦቿ የጤና ሁኔታ አሁን እንዴት ነው? እኔ የእናትና አባቷ ጤና የእናት አባቷ ጤና እንዴት ነው? ምን ላይ ነው ያሉት? እስኪ ርብርቡ ምን ያህል ተስፋንታ በሚገርም ሁኔታ ጀዛከላ ለጠይቃችሁ ሁሉ በጣም ነው ማመሰግናችሁ። በሚገርም ሁኔታ ሳምንት ቀን በዚህ 8-9 ቀን ውስጥ የሚገርም ለውጥ ነው እያየንባቸው። ወላሂ አንደኛ ሰላማዊ ምሽት ነው ያለው። በቃ ምርጥ እንቅልፍ እንተኛለን አልሐምዱሊላህ። እንዲሁም ደግሞ የአካል ለውጦች አሉ፣ የተስፋ ጭላንጭሎች አሉ። በቃ ቤታችን ግቢያችን የደስታ የተስፋ ምንጮችን እያየን ነው። ደስ እያለን ነው። ጤናቸው ደግሞ በጣም እየተሻሻለ እየተለወጠ መጥተዋል እናት አባቶች አልሐምዱሊላህ። ስለዚህ ይህን ጤናቸው እንዲቀጥል ሁሉም የቻለውን አስተዋጽኦ እንዲያደርግ እጠይቃለሁኝ። በጣም ነው ማመሰግናችሁ። በጣም ነው የምወደው መላውን ህዝብ። ምናልባት ቆይ ሳትዘጋው ይሰማል ይሰማል። ጀዛከላ። በመጀመሪያ ደረጃ ሁላችሁንም አላህ ይጠብቃችሁ። ግን አሁን ምንድነው መሰለ ብዙ ጊዜ ያው እኛ አልሐምዱሊላህ በልብ ቀና ባለቤት በሆኑ እህትና ወንድሞች አማካኝነት እየሰራን እያስተባበርን ነው። ነገር ግን ደግሞ እናንተም ያው ሀጃ ላይ ያለ ሰው እኔ ግን ሀጃ ላይ ያለ ሰው ዱዓው ተቀባይነት አለው እና እናንተም በጣም በዱዓ እንድታግዙን እናትን በደንብ ዱዓ እንዲያደርጉ አባትም ዱዓ እንዲያደርጉ እንትን በል